የምትመርጡት ሰው ይዞት ስለሚመጣው ነገር መረዳትም ጭምር እንጂ። እያንዳንዱ ግለሰብ የራሱ የኋላ ታሪክ፣ እምነት፣ ጠባሳና የህልውና ስልት ተሸክሞ ይመጣል። እነዚህም በትዳር ውስጥ በስውር የምትጋፈጧቸው ትግሎችን ይወስናሉ። የመጀመሪያው ወላጅ አልባ ያገባችሁ እንደሆነ ከመተሳሰር ከመተማመንና አንዳንዴም ከልክ ያለፈ በራስ መተማመን ወይም ከጥልቅ የመተው ፍራቻ ጋር ትግል ይጠብቃችኋል። ብቻቸውን ለመኖር ስለለመዱ እርዳታ ለመቀበል ወይም በስሜት በእናንተ ላይ ለመደገፍ ሊከብዳቸው ይችላል። ሁለተኛ፣ ከልጅነት የስሜት ቀውስ ያላገገመ ሰው ያገባችሁ እንደሆነ በየጊዜው የሚፈነዱ የስሜት መረበሾች፣ በዝምታ የመቅጣት ዝንባሌዎች፣ ምክንያታዊ ያልሆኑ ፍራቻዎች ወይም ያልተገለጹ ንዴት ይገጥማችኋል። ምላሾቻቸው በአሮጌ ቁስሎች እንጂ አሁን ባለው እውነታ ላይ የተመሰረቱ ላይሆን ይችላሉ። ሶስተኛ፣ ህይወትን በሙሉ በስራው ዙሪያ የሚያጠነጥን ሰው ያገባችሁ እንደሆነ በስሜት ልትራቡ ትችላላችሁ። ስራ ሁልጊዜ ቀዳሚ ይሆናል። ለጊዜያቸውና ትኩረታቸው መታገል ይኖርባችኋል። አንዳንዴም ከታላቅ ፍላጎታቸው ጋር እንደምትጋሯቸው ሊሰማችሁ ይችላል። አራተኛ፣ ሁልጊዜ መመወዝ፣ ሲንቆለጳጰስ ወይም የትኩረት ማዕከል ሆኖ ያደገ ሰው ያገባችሁ እንደሆነ እርማትን ለመቀበል ሊቸገሩ ይችላሉ። ግጭት ለእነሱ እንደ ግላዊ ውድቀት ሊሰማችሁ ይችላል። ሌላኛው የሀብታም ልጅ ያገባችሁ እንደሆነ ከኩራት ከእውነታ የራቁ ተስፋዎች ወይም የበላይነት ስሜት ጋር ልትታገሩ ትችላላችሁ። ችግርን የሚያውቁ ከሆነ በአስቸጋሪ ጊዜያት ላይረዷችሁ ወይም ላይደግፏችሁ ይችላሉ። እንዲሁም ጥረታችሁ ለእነሱ ትልቅ ነገር ስላልሆነ ችላ ሊባል ይችላል። ስድስተኛው ልጆች ያላቸው ሰው ያገባችሁ እንደሆነ የታማኝነት ግጭቶች፣ ከቀድሞ አጋሮች ጋር ያልተፈቱ ድራማዎች እና በእናንተና በልጆቻቸው መካከል ያለውን ስሜት ሁኔታ በቋሚነት የማስተዳደር ፍላጎት ይገጥማችኋል።